$20 ሚሊዮን ከተቀበረበት ለመውሰድ የተደረገ ልብ አንጠልጣይ ፍልሚያ። የምታምኑበት ነገር ልብ ወለድ አይደለም። ትላንት ኢራቅ ውስጥ የሆነ ነው። ከሳዳም ሁሴን መውደቅ ወዲህ ይህ የመጀመሪያው የኢራቅ ልብ አንጠልጣይ መረጃ ነው። በዛች ኢራቅ በምትባል ሀገር ውስጥ 24 ዓመት ውጊያ ተካሂደዋል። የ21 ሀገር ወታደሮች ያችን ምድር ረግጠዋል። 8 አሸባሪ ቡድኖች አሰቃቂ ውጊያ አድርጎበታል። 5 የተለያዩ ሀገሮች ሉዓላዊነቷን ጥሶ በመግባት የኢራቅን ሀብት ወስደው ኪሳቸውን አደልቦበታል። በተቃራኒው በሙዚየም ውስጥ ያሉ የሀገሪቱ ቅርሶች ብቻ አይደሉም፣ የሴት ልጅ ጸጉር ጭምር እየተላጨ ተሽጦበታል። አንድ መኪና በአንድ ምግብ ተቀይረው ሕይወት ለማዳን ድርድር ተደርጎባታል። ኢራቅ ላይ የሚሸጥ ነገር ሁሉ አብቅቶ ገዢ ነጋዴም ደላላም ሲጠፋ የኢራቅ ልጃገረዶች ተመልምለው ለዓለም ሆቴሎች ለወሲብ ንግድ በጨረታ ቀርበው ሻጭና ገዢ ተስማምቶ 17000 ልጃገረዶች ለወሲብ ንግድ ተሽጦበታል። ይህ ሁሉ ዶፍ መከራ እንደ በረዶ የወረደባት ኢራቅ $750 ሚሊዮን በነዳጅ ሚኒስትሯ ብቻ በአንድ ዓመት ውስጥ ተዘርፋለች። ከ750 ሚሊዮን ውጪ $5 ሚሊዮን በእሳት ተቃጥሏል። ይህ ጉድ ብር የዘረፈው የኢራቅ የነዳጅ ሚኒስትር በአንድ ዓመት የስልጣን ዘመኑ ነው። እነዚህን ሚሊዮን ዶላሮች ከተቀበሩበት ለመውሰድ የተደረገ አንድ አስገራሚ ጦርነት ያሳለፍነው እሁድ ሌሊት እንዲህ ነበር የተጀመረው። $30 ሚሊዮን ከመሬት በታች መደበቁን ያወቁ 3 ኃይሎች የተዋጉበት የኢራቅ ምሽት እሁድ ቀን መሽቶ ለሰኞ ንጋት ነበር። በዛች ሌሊት ታሪክ እንዲህ ብሎ መጻፍ ጀመረ። የኢራን ሰላዮች፣ የኢራቅ ሰላዮችና በሙስና የተወሸቀው የመንግስት ባለስልጣን ያዘጋጁት አማጺ ሦስቱም ዶላሩን ለመውሰድ በፍለጋ ተጠምደዋል። ብሩ የት እንደተቀበረ መረጃ ያላቸው የኢራን ሰላዮች ነበሩ። ዶላሩ የተቀበረው በ3 ቦታ ነው። አንደኛው በመሬት ውስጥ ሲሆን፣ ሁለተኛው ደግሞ በከብቶች መኖ ውስጥ ነበር። ሶስተኛው በሙቀት ማቀዝቀዣ ውስጥ ነው። ይህንን ዶላር የቀበረው አንድ የነዳጅ ሚኒስትር ብቻ ነው። እሱ ቀድሞ በሙስና ተጠርጥሮ በሕግ ቁጥጥር ስር ነበር። የቀሩትን ዶላሮች በምርመራ አላምንም ብሎ ግን ለሚስቱ የተቀበሩበትን ቦታ ተናግሯል። ሚስቱ ስትጠየቅ መቀበሩን እንጂ የት እንዳለ አላቅም ብላ ለመንግስት መርማሪ ደህንነቶች ተናዛለች። በዚህ መሃል አንድ የኢራን ሰላይ ወደ አንድ የኢራቅ የደህንነት መስሪያ ቤት ደውሎ $30 ሚሊዮን የተቀበረበትን ቦታ አውቃለሁ አለ። ሰላዩ ግን እኩል ኢራንና ኢራቅ ይካፈሉ ስል ጠየቀ። በኢራን ሰላይ ጥያቄ ኢራቆች አልተስማሙም። ከዚህ ይልቅ ዶላሩ ተቀብሯል ተብሎ ወደሚጠረጠርበት አካባቢ ኦፕሬሽን እንዲሰራ ትዕዛዝ ተሰጠ። ይህ $30 ሚሊዮን የተቀበረበትን የሚያውቀው ኢራናዊ ሰላይ ብቻ ነው። አሁን ዶላሩ በየትኛውም አጋጣሚ መውሰድ የሁለቱም ሰላዮችና የሙሰኛው ሚኒስትር ታጣቂዎች ፍልሚያ ሊጀመር ነው። ከምሽት 4 ሰዓት ላይ 300 ፓትሮል መኪና ልዩ ኮማንዶ ይዘው 7 ተዋጊ ሄሊኮፕተሮች አየር ወለድ አንግበው 6 ብረት ለበስ ታንኮች አብረዋቸው ከባግዳድ ተነስቶ ወደ ቦታው ሄዱ። ዶላሩ አለ ተብሎ የተቀበረበትን ቦታ ከበቡ። በ7 ፓትሮል መኪና በ5 ባስ ሙሉ የሙሰኛ አመራሮች ሸማቂ ተዋጊዎች ብሬንና ድሽቃ ጸረ ታንክ ቦምብ አጥምዶ በ250 እግረኛ ወታደር ታግዘው ዶላሩን ለማውጣት በእስካቫተር መቆፈር ጀመሩ። በቦታው 7 ኪሎ ሜትር ርቀት ላይ የቆሙት የኢራን መንግስት የሚደግፋቸው የሺአ ቀንቃኝ አማጺዎች ቆሞ እያዩ ነው። ውጊያው በመንግስት ኮማንዶዎችና በሙሰኛ አመራር ተዋጊዎች ተጀመረ። ከሰማይ የበረረ ወርዶ ለመዋጋት የሄዱት አየር ወለዶች አልተመቻቸውም። የኢራቅ እግረኛ ወታደሮች በታንክ ታግዞ ዶላሩን ለማሸሽ ከሄዱ ቅጥረኞች ጋር የቀለጠ ውጊያ ጀመሩ። ዶላሩ ያለበትን ቦታ ከቦ ቁፋሮ ጀምሩት። ቅጥረኞቹ በ3 ቦታ ተከፋፍሎ
አንድ አካባቢ የተቀበረውን ዶላር ለማውጣት ጦርነት ግን ጊዜ አልሰጣቸውም። አማራጫቸው ዶላሩ ያለበትን ቦታ በጋዝ ማቃጠልና የመንግስትን ትኩረት መቀየር ነበር። ጋዝ አርከፍክፈው $5 ሚሊዮን ወደ አመድነት ቀየሩ። ራሳቸውን ለማሸሽ የመከላከያ ውጊያ አድርገው ሸሹ። 29 ቅጥረኛ ተዋጊዎች በኢራቅ ኮማንዶች ተማረኩ። 3 ባሶች በውጊያው ተቃጠሉ። የማረካቸውን ቅጥረኛ በሌላ ቦታ የቀሩትን ዶላር እንዲጠቁሙ ተገደዱ። $15 ሚሊዮን በተቀበሩበት ቦታ ተገኘ። $10 ሚሊዮን በኢራን ሰላዮች መወሰዱ ተረጋገጠ። ያንን $10 ሚሊዮን ጭነው ወደ ኢራን እየገሰገሱ የነበሩት ሰላዮች ለመያዝ በምድርም በአየር የታገዘ ፍለጋ ተደረገ። ሰላዮቹ ግን በ5 ሰዓታት ውስጥ ብሩን ይዘው ከኢራቅ ተሰውረዋል። በኢራቅ ወታደሮች የተደረገው ፍለጋ ሳይሳካ ቀረ። ኢራኖች ሊያገኙ አልቻሉም። የዚህ ሁሉ አስገራሚ የሀገርን ሀብት ዘረፋ የፈጸመው አንድ የነዳጅ ሚኒስትር ነበር። የኢራቅ ጸረ ሙስና ሚኒስትር አገራዊ ዘመቻ ከፍቶ 57 ከፍተኛ የመንግስት ባለስልጣንን በቁጥጥር ስር አውለዋል። ዘመቻውም አሁንም መቀጠሉን የኢራቅ ሚዲያዎች እየዘገቡ ይገኛሉ። ሰላም ለሀገራችን።